ኤፊ አሁን እያደረክ ያለው ነገር በጣም ደስ የሚልና የሚያስቀና ነገር ነው። ምክንያቱም በወንድምህ በአብርሃም ላይ እያደረክ ያለውን ነገር የተገባና ቤተሰባዊ የሆነ መንገድ ነው ብዬ አስባለሁ። በጣም ጥሩ ነው፣ ቀጥልበት። ሩታም ብትሆኚ በጣም ጥሩ ነው እያደረግሽ ያለሽው። እነ አብርሃም፣ ማርክ እና አላዛር እና እንዲሁም ደግሞ እነ ናሆም ይሄ የኮርማነት ባህሪ በመሰረቱ ኮርማ ማለት ያው ታውቃላችሁ በእንስሳት የኮርማነት ባህሪ ያው እንደሚታወቀው አንድ ዘርን ለማብዛት እንዲሁም ያ የዘር መብዛት ደግሞ በወንድ በኩል ያው ለስጋ በሴት በኩል ደግሞ ለወተት የመሳሰሉ ነገሮች የሚያገለግልና የምንጠቀምበት ይሄ ለኛ የምንጠቀምበት እግዚአብሔር የሰጠን ከእንስሶች ልንጠቀም የሚገባው ነገር ነው እንጂ እኛ እንስሶች አይደለም። ቡታጅራ ውስጥ ምን ገብቶ ነው? ምን አይነት ሰይጣን ምን አይነት አጋንንት ገብቶ ነው? ከምንም በላይ ደግሞ ቤተሰቦቻችሁን እኔ ከዚህ ቤተሰብ አይደለም የተወለድኩት ብሎ ራሱ ነገር ግን የናንተ ማንነት የኮርማ ባህሪ አይነት ማንነት እያሳያችሁ እናንተ ማለት ቤተሰቦቻችሁ ማለት ነው አይደል? ስለዚህ የቤተሰቦቻችሁን ማንነት የማሰደብ አይነት እንዳይሆንና ያ ደግሞ ልክ አይደለም፣ አግባብ አይደለም። ምክንያቱም ከብር በስተጀርባ የሚመጣ ብዙ የኃጢአት ስራዎች አሉና ብር መውደድ ራሱ የኃጢአት ስር ነውና ያ ደግሞ አግባብ ነው ያላስብን። ቤተሰቦቻችንን አናሰድብ። እኛም ደግሞ ለትውልድ ምን ያህል ምሳሌዎች ነን። ምክንያቱም ሚዲያ ላይ ነው ያለነው። ገመናችሁን ቤት ውስጥ ብትሸፍኑ አንድ ነገር ነው፣ መልካም ነገር ነው። ነገር ግን ሚዲያ ላይ ይህን አጸያፊ የሆነ ተግባር ራሱ ማሳየት አግባብ ነው ያላስብን። ምክንያቱም ከበስተጀርባዎቻችሁ መዳም ቅመሞች ብዙ እናንተን ሰፖርት እያረጉ እያገዙ ነገር ግን የነሱን እገዛና የነሱን በጎ ተግባር ደግሞ ባልተገባ ነገር ላይ ማዋል አግባብ ነው ያላስብም። ትውልድ ላይ የምትሰሩትና የምትዘሩት ነገር ደግሞ አግባብ ነው ያላስብም። ምክንያቱም ሁላችሁም ከበስተጀርባ ከኋላ ጀርባ ስንመጣ ፈርሃ እግዚአብሔር ያለበት ማንነት ነው ያለንና ፈርሃ እግዚአብሔር ያለበት ማንነት ደግሞ መጽሐፍ ቅዱስ ላይ ደግሞ ይህን በዚህ መልኩ ስለሚገልጸው ትንቢተ ሚልክያስ ምዕራፍ 2 ከቁጥር 14 ጀምሮ ደግሞ ይህን በማለት ይገልጻልና ይህን ከልቦና ብታደምጡና ካለንበት ከተሳሳትንበት ነገር ብንመለስ ፈርሃ እግዚአብሔር ቢኖረን ምክንያቱም መልካም ነው አስባለሁ። ጊዜውን አንምሰል። ምክንያቱም ጊዜው አሁን ጥሩ አይደለም አይደል? ጊዜውን ባንመስል ጥሩ ነው። ብር፣ ሀብት፣ ስልጣን፣ ዝና ሁሉ ነገር የሚያልፍና የሚጠፋ ነገር ነው እንዳይመስላችሁ። ስለዚህ ከቁጥር 14 ጀምሮ እንደዚህ ይላል፣ እናንተም ስለምንድን ነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታለህና እግዚአብሔር በአንተና በልጅህ ሚስት መካከል ምስክር ስለሆነ ነው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱም የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ ስራ የሚከድነው ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ይላል። ስለዚህ የሰራዊት አምላክ እግዚአብሔር መፋታትን እጠላለሁ ይላል። ስለዚህ እኛ ከየትኛው ወገን ነን? ከጨለማው ወገን ነን ወይስ ከእግዚአብሔር ወገን ነን? የምናደርገው ነገር ከበጎ ነገር ነው ወይስ ከጥፋት ወገን ነን? ስለዚህ የማይገባ ነገር ባለማድረግ ትውልድን የሚያንጽና ብዙ ደስ የሚያሰኝ ኮንተንት የሚሰሩ ታዋቂ የሚዲያ ሰዎች እኮ አሉ። እና አቤል ብርሃኑ አሉ፣ ማራኪ ወግ አለ፣ እና ኤፋቲው አሉ። እና እነዚህን የመሳሰሉ ደስ የሚል በቃ ለሰው ደስ የሚል እይታን ሊፈጥር በሚችል መልኩ የሚያቀርቡ የሚዲያ ሰዎች አሉ። እና በተለየ መልኩ ኮንተንት ምንሰራ ወይ ደግሞ ሪል ላይፋችንን የምናሳይ ከሆነ ደግሞ
አግባብ የሆነ በቃ ጥልጠብ ክርክር ሊኖር ይችላል። ነገር ግን አግባብ በሆነ መልኩና ራሳችንን በሚጠብቅ መልኩ ከራሳችንም አልፈን ደግሞ ሰውን ባለማሰናከል መልኩ ብንጓዝ መልካም ተግባር ብናደርግ እውነትም እኛ ከየትኛው የቤተሰብ ወገን እንደመጣን እንናገራለን እንገልጻለን ብዬ አስባለሁ። ምክንያቱም እኛ የኛ ትዳር ጸንቶ የሚቆመው በጓደኞቻችን አይደለም። በቃ እንዴ አራይ ይሄማ ማይሆን ነው በቃ ተብሎ የጓደኞቻችን ማንነት በእኛ ትዳር ላይ ገብቶ የኛን ትዳር ማንነት መሰረት የሚያቆምና የሚያነቃንቅ መሰረትን የሚያጸናና የሚያነቃንቅ መሆን የለበትም። ምክንያቱም የትዳር ሁሉ ባለቤት እግዚአብሔር ነው። ምክንያቱም ይህ አግባብ አይደለም። በዙሪያችሁ ያሉት ጓደኞቻችሁ ራሱ ምን አይነት ጓደኞች ነው ያሉን ብለን ማየት ጥሩ ነው ብዬ አስባለሁ። ምክንያቱም እነሱ በእኛ ትዳር ላይ የመወሰንና የማማከር ሌላ ጉዳይ ነው። የመወሰንና ግን ትዳርን የመመስረትና የሆነ ትዳርን ደግሞ የማፍረስ ማንነት ከማንም ዘንድ በኩል የተሰጣቸው ስልጣን አይደለምና ምክንያቱም ነገ እነሱ የዘሩትን ነው በራሳቸው ላይ የሚያጭዱት። ይሄ መፋታት፣ ጸብ፣ ክርክር፣ ጥል ምናምን ያለበት የማይገቡ ተግባሮች ሁሉ የጨለማና የሰይጣን ስራ ነው። በቃ ያልተገባ ይህን ደግሞ ለብር ብለን ደግሞ ያልተገባ ነገር ደግሞ ማድረግ አግባብ ነው ብዬ አላስብም። ደግሞ በጣም ደግሞ ደስ አይልም። ምክንያቱም ከበስተጀርባዎቻችን ቤተሰቦቻችን ተሸማቀው ነው የሚኖሩት፣ ተሸማቀው ነው የሚንቀሳቀሱት። እናንተ እዚህ ብር ስታፍሱ ቤተሰብ ግን እዛ ይሸማቀቃል። ስለዚህ የአግባብ ነው ብዬ አላስብም። ክብርም ዝናም ሀብትም ሁሉም ነገር ያልፋል ብዬ ስለማስብ ነውና ይህ መልካም ተግባርና ትውልድን የማያንጽ እንቅስቃሴ ነው ብዬ ስላሰብኩ ነው። ይህ ደግሞ ወንድማዊ ምክሬ ነው። ካላችሁበት ነገር ተገሳችሁ ብትመለሱ ለእናንተ ነው የሚጠቅመው፣ ከእናንተም አልፎ ደግሞ ለትውልድ ነው የሚጠቅመው ብዬ አስባለሁና ፕሊስ ካላችሁበት ነገር ፕሊስ ራሳችሁን ቆም ብላችሁ እና የምታደርጉት ነገር አግባብ አይደለም። በተለይ ልጅን መሀላችሁ አስቀምጣችሁ ልጅን መሀል ላይ አቁማችሁ ትዳርን ፕሊስ አትደራደሩ። በትዳር እንደዚህ የባከነ ትዳር አታድርጉ። ጥል ይኖራል፣ ጸብ ይኖራል። ነገር ግን ራሳችሁ ፍቱ። ከእናንተ በላይና አቅም ከሆነ ደግሞ ያው የቤተ ክርስቲያን ሰዎች ናችሁ፣ የእምነት ሰዎች ናችሁ ብዬ አስባለሁና ከዛም አንግል ሄዳችሁ ደግሞ ምክርንና ያላወቃችሁት ያልተገባ ደግሞ ያ የተሳሳትንበትን መንገድ ታንጸን ወደ ቀድሞ ማንነታችን ብንመለስ መልካም ነው ብዬ አስባለሁ። ወዳችኋለሁ። አመሰግናለሁ። መልካም ቀን። ቻው።